የምታዩት የማህበረሰቡ ማገዶ ቆጣቢ ምድጃችን ናት። ያው በአካባቢው ማቴሪያል የተሰራች ናት። ፈጠራውም የዶክተር ዙምራ ነው። ያው የምታዩት ማለት ነው። ፈጠራው የዶክተር ዙምራ ነው። የተሰራው 3 እንጂ አመድ 1 ጃፈር ሆኖ ነው የተሰራው ማለት ነው። 3 እንጂ አመድ 1 ጃፈር መሆኑ ለምን አስፈለገ? በአፈር ጭቃ ብቻ መስራት ይቻላል ብለን ዙምራን ጠይቀነው ነበር። በአፈር ጭቃ ብቻ ሰርቼው ሞክሬው ነበር። እሳት ይበላዋል ይፈረፈራል ነው ያለው ዙምራ። እሳት የማይበላው ምንድነው ብየሳስብ አመድ አንዴ ተቃጥሏል፣ ሁለተኛ ይበላው ብያሰብ አለ ዙምራ። አመዱን ብቻ ስሞክረው ደግሞ ይቀልጣል እና ምን ማድረግ አለብኝ ብያሰብ አፈሩና አመዱ ማቀላቀል ለአሰራር እንዲመች 3 እጅ አመድ 1 ጃፈር አድርገን ሬሾውን በዚህ መልኩ እንሰራዋለን ማለት ነው። እቺ የምታዩት የእንጀራ መጋገሪያ ምጣዷ ናት። ያቺኛዋ ደግሞ የድስቱ ጭስ መውጫ ያኛው ነው። የምጣዱ ደግሞ ይሄ ነው። የሁለቱም ተያይዞ ጭሱ የሚወጣው ወደ ውጭ ነው። እቺኛዋ ደግሞ ተከፈታለች። በአሁኑ ሰዓት 2 አገልግሎት ነው ያላት። አንደኛው ከዚህ እንጀራ ይጋገርን እዚያ ወጥ እየሰራን ውሃ ማሞቅ ወይም ሻይ ማፍላት ብንፈልግ እዚች ላይ እናፈላለን ማለት ነው። ሁለተኛው ደግሞ 2 ወር 3 ወር ሲሆነው ጭስ ወደዚያ መውጣት ሲገባ ወደዚህ ጸዳሉ እየተመለሰ ጸዳሉ ሲዘጋው ጭስ ወደዚህ እየተመለሰ ሲያስቸግረን እቺን ከፍተን ርዘም ባለ እንጨት የሆነ ነገር ጠምጥመን ስናጸዳው አሁንም ጭሱ ወደ ውጭ እንዲወጣ ይሆናል ማለት ነው። በአሁኑ ሰዓት ነው 2 አገልግሎት ያላት። ቀደም ሲል ግን ቤታችን ሳር ቤት እያለ ክረምት ሲሆን ሳሩም እንዲደርቅ የተለያዩ ነፍሳቶችንም ስለሚያፈራ ያም እንዲጠፋ እቺን ክፍት ስናርጋ ጭስ ወደ ቤት ውስጥ ሲሆንና ሳሩም ይደርቃል፣ ነፍሳቶችም ይጠፋሉ ማለት ነው። በዚህ መንገድ ነው ሲያገለግል የነበረው። በአሁኑ ሰዓት ግን ቆርቆሮ ስለሆነ 2 አገልግሎት አላት ማለት ነው እና ወደ 170 ምናምን አባወራ አለ። በየቤታችን የምንጠቀማት ማገዶ ቆጣቢ ምድጃችን እቺን ትመስላለች ማለት ነው። ያው እቺ የምታዩት የእቃ መደርደሪያ ሸልፋችን ናት። የተሰራችበት ምክንያት ያው ፈጠራው የዙምራ ነው። ያን ሊፈጠር የቻለው ደግሞ ያው በምታዩት ቤታችን እቃ ላይ መሬት ላይ ሆኖ እቃና ሰው ባንድ ላይ ሲጋፋ እቃዎችንም የተረገጥነ ያቆሸሽናቸው ነው የምናሄደው፣ ንጽህናቸው አይጠበቅም። ለኛም ደግሞ ቤቱ ሰፋ ብሎ ስርዓት ይዞ እንዲሄድልን እቃችን ሸልፋን ብንሰራ ውበት ይኖረዋል፣ እቃችንም ንጽህናውን ይጠብቃል በሚል ዙምራ እቺን የሰራናት ከቀጫጭን እንጨትና ከጭቃ ተሰርታ አሁን በየቤታችን የምንጠቀመው ያለው በዚህ መንገድ ነው። ወደ 171 አባወራ አለ በየቤታችን አለች። ሸልፉን አላገኘንም ብለን ዝም ብለን መተው የለብንም፣ እቃችን በየመሬቱ መጣል የለብንም በሚል ሁሉም የሚጠቀመው አሁን በዚህ መልኩ ነው ማለት ነው።